ኢሬቻ ምንድን ነው? Maatiin nagaa jenne, waatiin nagaa jenne, warri nagaa jenne, biyyi nagaa jenne. ኢሬቻ በወንዝ ዳር ወይም በውሃና በዛፍ አካባቢ በየዓመቱ በቢራ የሚከበር የኦሮሞ ሕዝብ ዓመታዊ የምስጋና ቀን ነው። ኢሬቻ በየዓመቱ በመስከረም ወር ፊንፊኔ፣ በቢሾፍቱ፣ ሆራ ሃርሳዴና በሌሎች የኦሮሚያ ዋና ከተሞች ይከበራል። በኦሮሞ ባህል ከሚከበሩ ልዩ የምስጋና በዓላት መካከል አንዱ ከኢሬቻ ወይም ኪኢሬሳ ይባላል። ይህም በራሱ አረንጓዴ እና ትኩስ ሳር ከማለት በፈጣሪ በረከትና ምሪት ምክንያት የመራባትና የበለጸገ ይወተታል። በዚህ ቀን በተለምዶ በመስከረም ወር መጨረሻ ወይም በጥቅምት ወር መጀመሪያ ላይ ብዙ ኦሮሞዎች ወደ ወንዙ ወይም ተራራው የሚመጡት ለእንደዚህ አይነቱ የምስጋና በዓል እንዲሁም ከረጅም ጊዜ በፊት የተመረጠ ነው። በኦሮሞዎች ባህላዊ ሃይማኖት መንፈሱ ዋቃ ሁሉን ቻይ አምላክ በመላው ዓለም የሚያስተዳድርበት ኃይል ነው። ስለዚህ ኦሮሞዎች እያንዳንዱ የዋቃ ፍጥረት የራሱ መንፈስ አለው ብለው ያምናሉ። ከሁሉም በላይ ይህ መንፈስ ዋቃ በፍጡራኑ ሁሉ ላይ ያስተዳድራል ተብሎ የሚገመተው በባህር እና በዓለማችን ታላላቅ ወንዞች ላይ እንደሚንከባለል ያምናሉ እና ደግሞ የተራራው ጫፍ በተፈጥሮ የተቀደሰ እንደሆነ እና የዋቃ መንፈስ አስተናጋጅ ሆኖ እንደሚያገለግል ያምናሉ። ስለዚህ ኦሮሞዎች በአብዛኛው ወደ ወንዝ ወይም ወደ ተራራ የሚሄዱት የአምልኮ ሥርዓታቸው በሚከበርበት ጊዜ ወይም በኢሬቻ በዓል ወቅት ነው። ለምን ኦሮሞ ኢሬቻን ያከብራል? የኦሮሞ ሕዝብ ኢሬቻን የሚያከብረው ዋቃ እግዚአብሔርን ለማመስገን ነው። የምስጋናው በዓል በሆራ ፊንፊኔ፣ ሃርሳዲ ሐይቅ፣ ቢሾፍቱ፣ ኦሮሚያ በተቀደሰ ስፍራ ተከብሯል። የኢሬቻ በዓል በየዓመቱ የሚከበረው በቢራ መጀመሪያ ፀሐያማ አዲስ ወቅት ከጨለማ ዝናባማ የክረምት ወቅት በኋላ ነው። የኢሬቻ በዓል በመላው ኦሮሚያ እና በመላው ዓለም ዲያስፖራ ኦሮሞዎች በሚኖሩበት በተለይም በሰሜን አሜሪካ እና በአውሮፓ ከብሯል። የኦሮሞ ሕዝብ ከሰኔ እስከ መስከረም ያለውን የክረምቱን የዝናብ ወቅት እንደ አስቸጋሪ ጊዜ ይቆጥረዋል። ከባድ ዝናብ እንደ እብጠት ወንዞች እና ጎርፍ ሰዎችን፣ ከብቶችን፣ ሰብሎችን እና የጎርፍ ቤቶችን ሊያሰጥሙ የሚችሉ ብዙ ነገሮችን ያመጣል። እንዲሁም በክረምቱ ዝናብ ወቅት የቤተሰብ ግንኙነት በጣም ምክንያቱም እርስ በርስ መጎብኘት ስለማይችሉ በወንዞች እብጠት ምክንያት። በተጨማሪም የክረምቱ ጊዜ ለአንዳንዶች የረሃብ ጊዜ ሊሆን ይችላል፣ ምክንያቱም ቀደም ሲል በጥር ወር የተሰበሰበው ምርት አጭር በመሆኑ እና አዲስ ምርት ገና ያልደረሰ ነው። በዚህ ምክንያት አንዳንድ ቤተሰቦች በክረምቱ ወቅት የምግብ እጥረትን ሊቋቋሙ ይችላሉ። በቢራ በኦሮሞ ምድር ከክረምት በኋላ ያለው ይህ እጥረት አብቅቷል፣ ምክንያቱም ብዙ የምግብ ሰብሎች በተለይም በቆሎ የበሰለና ቤተሰብ ጥሎ መብላት ይችላል። ሌሎች እንደ ድንች፣ ገብስ ወዘተ የመሳሰሉት ሰብሎችም በቢራ ውስጥ ይበስላሉ። እንደ ወባ ያሉ አንዳንድ የበሽታ አይነቶችም በዝናባማ የክረምት ወቅት ይከሰታሉ። በዚህ ምክንያት ኦሮሞዎች ክረምቱን እንደ አስቸጋሪ ወቅት ያያሉ። ይህ ማለት ግን የኦሮሞ ሕዝብ ዝናብም ሆነ ክረምትን ፈጽሞ ይጠላል ማለት አይደለም። የዝናብ እጥረት ባለበት ጊዜም ለዝናብ ወደ ዋቃ እግዚአብሔር ይጸልያሉ። የኦሮሞ ሕዝብ ኢሬቻን የሚያከብረው ዋቃ እግዚአብሔርን ለማመስገን ብቻ ሳይሆን ከተፈጥሮና ፍጥረት ጋር ተያይዞ ከጨለማና ዝናባማ የክረምት ወቅት በኋላ አዲሱን የተትረፈረፈ ምርት ለመቀበልም ጭምር ነው። በኢሬቻ በዓላት ላይ ወዳጆች፣ ቤተሰቦች እና ዘመዶች ተሰብስበው በደስታ ያከብራሉ። የኢሬቻ በዓላት ሰዎችን የሚያቀራርቡ እና ማህበራዊ ትስስር ይፈጥራሉ። በተጨማሪም የኦሮሞ ሕዝብ ይህን መልካም በዓል የሚያከብረው ጋና ተብሎ የሚጠራው በኦሮሞ አባቶች የተቋቋመ ሲሆን በኦሮሚያ ሞርሞር ውስጥ በገዳ መልባ ጊዜ ነው። ይህ የመጨረሻው የሞርሞር ቀን የጋዳ ቤልባ የረሃብ እና የረሃብ ጨለማ ጊዜ በመስከረም ወር የመጨረሻ ሳምንት አንደኛ እሁድ ወይም በጥቅምት አንደኛ ሳምንት በጋዳ የጨረቃ አቆጣጠር መሰረት የተመሰረተበት መልካም ቀን ነው። በዘመናዊው የኦሮሞ ሕዝብ ብሔራዊ የምስጋና ቀን ተብሎ ተወስኗል። ኢሬቻ ማልካ እና ኢሬቻ ቱሉ። የኢሬቻ ስነ ስርዓት ዋቃን በፈጠራቸው የተለያዩ አካላት ለምሳሌ በተራሮች ላይ እና በውሃ አካላት የማመስገን ሂደትን ያካትታል። የተለያዩ የኦሮሞ ተወላጆች የኢሬቻ በዓልን በአቅራቢያው በሚገኝ የውሃ አካል ለህብረተሰባቸው ቅርበት ቢያከብሩም ከኦሮሚያ ዋና ከተማ ከፊንፊኔ 45 ኪሎ ሜትር ርቀት ላይ በምትገኘው ቢሾፍቱ በሚገኘው ሃርሳዲ ሐይቅ በሚሊዮን የሚቆጠሩ ኦሮሞዎች በበዓሉ ላይ ሁለት አይነት ኢሬቻ አለ። ኢሬቻ ማልካ ኢሬቻ በወንዝ አጠገብ የውሃ አካል፣ በተጨማሪም ኢሬቻ ቢራ ኢሬቻ በጸደይ ወቅት እና ኢሬቻ ቱሉ። ይህ በኦሮሚያ ውስጥ የዝናብ ወቅት ነው። ሁሉም ምዕመናን ማለት ይቻላል አረንጓዴ ሳር እና የኢሬቻ በዓል ዋና አካል ናቸው። በኦሮሞ ባህል የመራባት እና የምርታማነት ምልክት ነው። ኦሮሞ በክረምቱ ዝናባማ ወቅት በሰላም እንዲተርፉ ለሰዎች አዝመራ፣ ለከብቶች ሳር እንዲያመርቱ የመከር ወቅት የሆነውን የብራያ የጸደይ ወቅትን ስለፈጠረላቸው የመኸርና የክረምት ወቅቶችን ስለፈጠረላቸው ዋቃ ያመስናል እና በአጽናፈ ሰማይ ውስጥ ሁሉም ነገር ለመፍጠር
ምዕመናን ወደ ሐይቁ ሲደርሱ አረንጓዴውን ሳርና የተሸከሙት አበባዎችን ወደ ሐይቁ ውስጥ በማጥለቅ ራሳቸውንም ሆነ በዙሪያቸው ያሉትን ሌሎችን በመርጨት የተለያዩ የአምልኮ ሥርዓቶችን ያከናውናሉ እና በአጽናፈ ሰማይ ውስጥ ሁሉም ነገር ለመፍጠር ምዕመናን ወደ ሐይቁ ሲደርሱ አረንጓዴውን ሳርና የተሸከሙት አበባዎችን ወደ ሐይቁ ውስጥ በማጥለቅ ራሳቸውንም ሆነ በዙሪያቸው ያሉትን ሌሎችን በመርጨት የተለያዩ የአምልኮ ሥርዓቶችን ያከናውናሉ። የኢሬቻ በዓል በየዓመቱ የሚከበረው በቢራ ጸደይ መጀመሪያ ሲሆን አዲስ ወቅት ከጨለማ እና ዝናባማ የክረምት ወቅት በኋላ ነው። የምስጋናው በዓል በመላው ኦሮሚያና ሆራ ሀርሳዲ ቢሾፍቱ ኦሮሚያ በአጠቃላይ በተቀደሱ ሐይቆች ተከብሯል። እንደ ኢትዮጵያ አቆጣጠር በ2019 በዓሉ ለመጀመሪያ ጊዜ ወደ ሀገሪቱ ዋና ከተማ አዲስ አበባ ፊንፊኔ ከ150 ዓመታት በኋላ ተከብሮ ነበር። ኢሬቻን ተከትሎ በቢሾፍቱ 4 የኢሬቻ በዓልም በዓለም ዙሪያ ዲያስፖራ ኦሮሞዎች በሚኖሩበት በተለይም በሰሜን ምዕራብ ይከበራል። የኦሮሞ ሕዝብ ከሰኔ እስከ መስከረም ያለውን የክረምቱን የዝናብ ወቅት እንደ አስቸጋሪ ጊዜ ይቆጥረዋል። ከባድ ዝናብ ሰዎችን፣ ከብቶችን፣ ሰብሎችን እና የጎርፍ ቤቶችን ሊያሰጥም የሚችል ወንዞች እና ጎርፍ ያባሉ እንዲሁም በእብጠት ወንዞች ምክንያት እርስ በርስ መጎብኘት ስለማይችሉ የቤተሰብ ግንኙነቶች በክረምት ዝናብ ወቅት ይሰቃያሉ። በተጨማሪም የክረምቱ ጊዜ ለአንዳንዶች የረሃብ ጊዜ ሊሆን ይችላል፣ ምክንያቱም ቀደም ሲል በጥር ወር የተሰበሰበው ምርት አጭር በመሆኑ እና አዲስ ምርት ገና ያልደረሰ ነው። በዚህ ምክንያት አንዳንድ ቤተሰቦች በክረምቱ ወቅት የምግብ እጥረትን ሊቋቋሙ ይችላሉ። በቢራ በኦሮሞ ምድር ስፕሪንግ ብዙ የምግብ ሰብሎች በተለይም በቆሎ በበሰለ እና ቤተሰብ ጥሎ ስለሚበላ ይህ እጥረት አብቅቷል። ሌሎች እንደ ድንች፣ ገብስ ወዘተ የመሳሰሉ ሰብሎችም በቢራ ውስጥ ይበስላሉ። እንደ ወባ ያሉ አንዳንድ የበሽታ አይነቶችም በዝናባማ የክረምት ወቅት ይከሰታሉ። በዚህ ምክንያት ኦሮሞዎች ክረምቱን እንደ አስቸጋሪ ወቅት ያያሉ። የኦሮሞ ሕዝብ ዝናብም ሆነ ክረምትን ይጠላል ማለት አይደለም። የዝናብ እጥረት ባለበት ጊዜም ዝናብ እንዲዘንብላቸው ወደ ዋቃ እግዚአብሔር ይጸልያል። የኦሮሞ ሕዝብ ኢሬቻን የሚያከብረው ዋቃ እግዚአብሔርን ለማመስገን ብቻ ሳይሆን ከተፈጥሮና ፍጥረት ጋር ተያይዞ ከጨለማና ዝናባማ የክረምት ወቅት በኋላ አዲሱን የተትረፈረፈ ምርት ለመቀበልም ጭምር ነው። በኢሬቻ በዓል ላይ ወዳጅ ዘመዶቻቸውና ዘመዶቻቸው ተሰብስበው በደስታ ያከብራሉ። የኢሬቻ በዓል ሕዝቦችን የሚያቀርቡና ማኅበራዊ ትስስር ይፈጥራሉ። Gadaashananin tumme gadaashananin muree udaashanaan jalatti jalalaan waliin bulee kan daraaf hin dhaabbanne amaanaaf cubbuu nyaate kan hundumaa danda'u duuta firratti baate saba garaa bal'atu saba garaa galaanaa Oromoo Mikiya kota Irecha bana Irecha Irecha Otaga mochi Wale Irecha Kuya Irecha Kuya Irecha Kuya Irecha Oromoon turuu faayaan babbareedani ijoolleen abbaa gadaa wal keessa arreedani guyyaa dardaraa dubree jalalaan walii sirbu guyyaa garaan hammaatee wal biraa sokkuu jibbu gadaatu garoomina garooma jabeeffanna irreechi irree keenya waaqa galatoonfanna handhuura abbaa kiyyaa qomoon kolubbuu kiyya arralle na boojii sirraa dhalachuun kiyyaa arralle na boojii sirraa dhalachuun kiyyaa Dugaan ina googamu daraan nuti duulanii galeessa uggamamu awwaala cabse ka'ee dugaan ina googamu yeroo nuti mootulle rakkoonsa rakkoodhaate yeroo nuti mootulle rakkoonsa rakkoodhaate irreechatti deebine dugaan batte deebite irreechatti deebine dugaan batte deebite
Guyyaa irreechaa guyyaa irreechaa guyyaa irreechaa mee wal haa geenyu otaa bultuun jalatti